የቬርዲስ ነፃ ሪፐብሊክ የተሰኘች ራሷን በራሷ ያወጀችና ገና እውቅና ያላገኘች ማይክሮኔሽን በዓለም አቀፍ ደረጃ የብዙዎች ትኩረትን እየሳበች ትገኛለች። ይቺ አነስተኛ ሀገር እንደ አውሮፓውያን አቆጣጠር በ2019 በክሮኔሽያ እና በሰርቢያ መካከል በሚገኘው የዳኑብ ወንዝ ዳርቻ ላይ ፖኬት ስሪ በሚባለው 125 ኤከር ስፋት ባለው አወዛጋቢ የጫካ መሬት ላይ የተመሰረተች ሲሆን በሁለቱ ሀገራት ታሪካዊ የድንበር አለመግባባቶች ምክንያትም ሰርቢያ ሆነች ክሮኤሽያ መሬቱን በይፋ የኛ ባለማለታቸው ስፍራው የሕግ ክፍተት ያለበት ወይም ቴራ ኒሊየስ ወይም የማንም ያልሆነ መሬት ሊሆን ይችላል ችሏል። የዚህ ማይክሮኔሽን ራሱ የሾመው ፕሬዚዳንት በአውስትራሊያ የተወለደው ዳንኤል ጃክሰን ሲሆን ገና በ14 ዓመቱ የሀገር ምስረታ ሀሳቡን አፍልቆ በ18 ዓመቱ ጊዜያዊ መንግስት በማቋቋም በወቅቱ በዓለም ላይ ካሉ ትንሽ የፖለቲካ መሪዎች አንዱ መሆን ችሏል። እንደ አውሮፓውያን አቆጣጠር በ2023 መሬቱን በአካል ለመያዝ እና ለመስፈር ያደረጉት ሙከራ በክሮኤሽያ ባለስልጣናት እገዳ እስራት የገጠመው ሲሆን በአሁኑ ወቅት ፕሬዚዳንቱ ዶቨር እንግሊዝ ሆኖ በኦንላይን አማካኝነት ህገ መንግስት፣ ሰንደቅ ዓላማ፣ የኤሌክትሮኒክስ ዜግነት ወይም ኢሬደንሲ እና አካላዊ ፓስፖርቶችን በማውጣት ስደት ላይ ያለ መንግስት በመሆን ሀገሪቱን በኢንተርኔት እያስተዳደረ ይገኛል።